ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ተቀራርቦ እንደመነጋገር የመሰለ ነገር የለም ሲሉ አቶ ጌታቸው ረዳ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ትላንት ምሽት ብዙዎችን ያነጋገረ መልእክትን በፎቶ አያይዘው በተረጋገጠ የኤክስ ገጻቸው ላይ አጋርተዋል። ፎቶ አቶ ጌታቸው ረዳ ከዶክተር ደብረጽዮን ገብረ ሚካኤል ጋር አብረው ያሉበት መሆኑን ያሳያል። አቶ ጌታቸው ከሩቅ የሚመጣ ሰው አያስፈልግም፣ ለመቀራረብ እኛ እንቀርባለን ብላችሁ እኛን ለማገናኘት በመጣር ያላችሁ የትግራይ ተወላጆች ክብር ይስጣችሁ፣ ተቀራርቦ እንደመነጋገር የመሰለ ነገር የለም ብለዋል። ከፎቶ ጋር ባያያዙ ጽሁፍ ፕሬዝዳንት ጌታቸው ረዳ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በጋራ የተነሱትን ፎቶ ብዙዎች በማነጋገር ላይ አስተያየታቸውንም በመስጠት ላይ ይገኛሉ። አብዛኞቹ ምስሉ በአዎንታ ተቀብለው ሲያስተጋቡ፣ ጥቂት የማይባሉት ደግሞ ከአንገት በላይ ያሉትን ፎቶ መልእክት ነቅፈው እየጻፉም ነው። አቶ ጌታቸው ረዳ ዶክተር ደብረጽዮን ገብረ ሚካኤል ጋር ለበርካታ ሳምንታት በሚዲያና በጽሁፍ በመግለጫ ብዙ ሲባባሉ እንደነበር አይዘነጋም። ምንም እንኳን ዛሬ በምንም ጉዳዮች ላይ እየተነጋገሩ እንደሆነ በዝርዝር ባይታወቅም አቶ ጌታቸው ረዳ ያጋሩት ፎቶ ብዙዎችን እያነጋገረ ሲሆን ለአንዳንዶችም መካረሩ ያበቃለት ይሆናል የሚል ተስፋን የሰጠ ሆኗል። የምክር ቤት አባላት ያለመከሰስ መብታችን ሳይነሳ እንደ ሽፍታ ተጎትተን ስንታሰር ለወራት ስንቀመጥ ምን ሰሩ ሲሉ ዶክተር ደሳለኝ ጫኔ በፓርላማ ትችታቸውን ሰነዘሩ። የህዝብ ተወካዮች ምክር ቤት አባሉና የአማራ ብሔራዊ ንቅናቄ አብን ተመራጩ ደሳለኝ ጫኔ በቀድሞ የፍትህ ሚኒስቴር ጌዲዮን ጢሞቴዎስ ላይ ከፍተኛ ወቀሳን ሰንዝረዋል። የቀድሞ የፍትህ ሚኒስቴር የአሁኑ የውጭ ጉዳይ ሚኒስቴር ሆኖ መሾማቸው ላይም ጥያቄ አንስተዋል። የፍትህ ዘርፉን ከፍተኛ ችግር ውስጥ የከተቱ ስለሆኑ ትራክ ሪከርዳቸው የውጭ ጉዳይን ለመምራት ብቁ ሊያደርጋቸው አይገባም ብለዋል። ደሳለኝ ጫኔ ጌዲዮን ጢሞቴዎስን ወደ ፍትህ ሚኒስቴር ሲመጡ ከፍተኛ ተስፋ አድርገው እንደነበረም ጠቁመው ነገር ግን ከሳቸው በፊት ከነበሩት ሚኒስቴሮች ምንም የተለየ ነገርን አሳኩ ሲሉም ጠይቀዋል። ከህግ ውጪ ዩኒቨርሲቲ ፒኤችዲ ይዘው መምጣታቸውና እዚህም ትልቁ የሀገራችን ተቋም አዲስ አበባ ዩኒቨርሲቲ ማስተማራቸው ላይ ምን ለውጥ አመጡ የሚል አልተገመገመም ብለዋል። በፍትህ ሚኒስቴርነታቸው ላይ ያላቸው ትራክ ሪከርድ የሰሯቸው ስራዎች ለውጭ ጉዳይ ሚኒስቴርነት ብቁ ያደርጋቸዋል የሚለውም አልተገመገመም ሲሉም ተናግረዋል። እኔ በግሌ ቅሬታ አለኝ ያሉት ዶክተር ደሳለኝ በፍትህ ሚኒስቴር ዶክተር ጌዲዮን የእውቀት ችግር አለባቸው ብዬ አይደለም፣ በተለያዩ መድረኮች አይቻቸዋለሁ። ሙያቸውን በጣም ጠንቅቀው ያውቃሉ። ነገር ግን አፈጻጸማቸውን ካየነው የኢትዮጵያ ሕዝብ ለዘመናት ሲጠይቅ የነበረውን የፍትህ ጥማት ከማስታገስ እና ያንን ከማርካት ይልቅ አሁንም የፍትህ ስርዓቱ የፖለቲካ መሳሪያ እንዲሆን አድርገዋል የሚል ወቀሳን አቅርበዋል። በሀገራችን በተለይ በኢህአዴግ ዘመን የፍትህ ስርዓቱ ተቃዋሚዎችን ማጥቂያ የፖለቲካ መሳሪያ የገዢው ፓርቲ አካል ተደርጎ ሲሰራም ነበር ያሉ ሲሆን ይህም ተቀይሯል ብዬ አላስብም ብለዋል። የምክር ቤት አባላት ያለመከሰስ መብታቸው ሳይነሳ እንደ ሽፍታ ተጎትተን ስንታሰር ለወራት ስንቀመጥ ሌሎች የምክር ቤት አባላት ፌዴሬሽን የህዝብ ተወካዮች ምክር ቤት አባላት ተገቢ ፍትህ ሳያገኙ ለዓመታት ሲንገላቱ የፍትህ ሚኒስቴር ምንም የሰራው ነገር የለም ሲሉ ትችታቸውን ሰንዝረዋል። የመምህራንን የኑሮ ሁኔታ ሳናሻሽል እንዴት አድርገን ነው የትምህርት ጥራትን የምናሳካው ሲሉ የፓርላማ አባላት ጥያቄን አነሱ። አጠቃላይ የትምህርት ረቂቅ አዋጅ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ቀርቦ በምክር ቤት አባላት አስተያየት ከሰጠበት በኋላ ነው ለሰው ሀብት ልማት ስምሪት ቴክኖሎጂ ቋሚ ኮሚቴ የተመራው። በዋነኝነት በረቂቅ አዋጁ ላይ የምክር ቤት አባላት ምን አነሱ ለሚለው አንዱ የተነሳው ከትምህርት ጥራት እንዲሁም ከመምህራን ጋር የተነሳ ነው። ከ3 በላይ የምክር ቤት አባላት የትምህርት ጥራት ከቀጥታ ከመምህራን ጥራት ጋር አገናኝቶ ሀሳባቸውን ሰጥተዋል። በመምህራን የሚቀርቡ ጥያቄዎችም አዋጁ የሚያስተናግድበት መንገድ እንዲፈጠር ነው የጠየቁት። የምክር ቤት አባላቱ ባነሱት ጥያቄ የመምህራን ኑሮ ሁኔታ ሳናሻሽል እንዴት አድርገን ነው የትምህርት ጥራትን የምናሳካው? ስለሚበላው ነገር የሚያስብ የት እንደሚያደር የሚያስብ መምህርን ይዘን ነው እንዲህ ስኬታማ የትምህርት ውጤትን የምናመጣው? አሁንም
በሚገርም ሁኔታ ወሩን ጠብቆ ደሞዝ ስላልመጣ ሲያምጽ ተቃውሞ ሲያሰማ የሚታሰርባቸው ክልሎች መኖሩን በተለያዩ ሚኒስትሪ ሚዲያዎች የምንሰማው ነውና መምህራንን የትምህርት ጥራት ሳናሻሽል የትምህርት ጥራትን ማሳካት አንችልም። ግብአቶች በጥቂቱ ሳናሟላ ውጤት መጠበቁ አያዋጣም። ለትምህርት ጥራቱ ብዙ ነገሮች መታየት አለባቸው። የሀገሪቱ የስራ እድል ሁኔታ ምንስ ይመስላል? ተማሪዎች ምንን አይተው ነው ተነቃቅተው የሚማሩት? ወንድሞቻቸው እህቶቻቸው የት ደረጃ የተሻለ ኑሮ የሚኖሩትን አይተው ነው የሚማሩት? የሀገሪቱ ሰላምና ጸጥታ ሁኔታ እንዲህ አይነት በጣም ዘግናኝ የሆኑ የሰላምና የጸጥታ ችግሮች እያዩስ በምን አይነት ተነሳሽነት ነው ለውጤት የሚበቁት? እነዚህን ሁሉ ግምት ውስጥ መግባት አለባቸውም ብለዋል። ከጥቂት ዓመታት በፊት ከነበረው አንጻር ለኤችአይቪ ኤድስ የሚዲያ ተቋማት ትኩረት በመቀነስ ላይ ይገኛሉ። የህሙማን ቁጥር ግን ክፉኛ እየጨመረ ነው ሲሉ ሆስፒታሎች ገለጹ። የኤችአይቪ ኤድስ ህሙማን ቁጥር እየጨመረ መሆኑን መረጃዎች እየጠቆሙ ቢሆንም ሚዲያዎችና ሌሎች የሚመለከታቸው ተቋማት ለቫይረሱ ያላቸውን ትኩረት እየቀነሰ መሆኑን ጥቁር አንበሳ ስፔሻላይዝድ ሆስፒታል ለቲክቫ ኢትዮጵያ ገልጫለሁ ብለዋል። የማህፀን ጫፍ የቆዳ ካንሰሮች ኤችአይቪ ኤድስ ሲጨምር አብረው የመጨመር እድል ስላላቸው ከዓመታት በፊት እንደነበረው ሁሉ የሚዲያዎችና ሌሎች ተቋማት ለጉዳዩ ትኩረት እንዲሰጡ ተጠይቋል። ይህንን ጥያቄ ካነሱ መካከል ፕሮፌሰሩ በዝርዝር ካነሱት ውስጥ ኤችአይቪ ኤድስ አሁንም በከፍተኛ ሁኔታ እንደ ህመምነት አለ። መረጃዎች እንደሚያሳዩት በተወሰኑ የሀገራችን ክፍሎች በተለይም አዲስ አበባን ጨምሮ የህሙማኑ ቁጥር እየጨመረ ነው። እኛ እንደ ተቋም የምንሰጠው አገልግሎት አላቋረጥንም፣ እሱን እናካሂዳለን። ግን ከጥቂት ዓመታት በፊት ከነበረው አንጻር ለኤችአይቪ ኤድስ ሚዲያ የሚሰጠው ትኩረት መቀነስ ላይ ይገኛልን ብሏል። ይህ ጉዳይ መታሰብና መሻሻል አለበት። ኤችአይቪ ኤድስን የተወሰነ ህክምና አለው፣ ግን የኤችአይቪ ኤድስ ህክምና በእድሜ ልክ የሚወሰድ ህክምና ነውና በትኩረት ሊሰራበት ይገባል የሚል እምነት አለን ሲሉም ጠቅሰው ሚዲያዎች ለበሽታውና ለህሙማን የሚሰጡትን ትኩረት እንዲጨምሩና ጥንቃቄዎችም እንዲደረጉ መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም